ሰላም እንዴት ናችሁ የቻናላችን ቤተሰቦች እንደምን ቆያችሁ? በባለፈው ቪዲዮአችን ቻፕተር 3 ስለ ሎጂክ ኤንድ ላንጉዌጅ እንዳየን ይታወቃል። ዛሬ ደግሞ ቻፕተር 5 ኢንፎርማል ፋላሲ የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቶፒካችን እንሄዳለን። ቻፕተር 5 ኢንፎርማል ፋላሲ። ኦኬ we will see what is fallacy and what are the types of fallacy የሚሉ ሀሳቦችን አንድ በአንድ የምናይ ይሆናል ማለት ነው። Argument can be good or bad depending on the relationship between premises and conclusion. አንድን አርጊመንት ጉድ ብለን ወይም ባድ ብለን ዲሳይድ የምናደርገው በምኖረው ፐርሚስ ወይም ኮንክሉዥን ላይ ቤዝድ ሆነን ነው የሚል ሀሳብ አለ። ጉድ አርጊመንት ስትራክቸራሊ ጉድ ፎርም መያዝ አለበት። ሪሌቫንት አክሰፕተብል እና ሰፊሽንት የሆነ ፕሪሚሲስ ሊኖረው ይገባል እና ኢፌክቲቭ ሪፕታል ቱ ኦል ሪዘነብል መሆን አለበት ማለት ነው። an argument violate the above it became fallacious. ከላይ የተዘረዘሩ ሀሳቦችን ቫዮሌት ሲያደርግ እነኚህን ስትራክቸሮች ሳይቀር እነኚህ ሶስት ክራይቴሪያዎችን በውስጡ ሳይኖረው ሲቀር አንድ አርጊመንት ምን ይሆናል ማለት ነው? ቫዮሌት ስላደረገ ፋላሺየስ ነው ብለን ዲሳይድ ልናደርግ እንችላለን ማለት ነው። ከዚህ ኮንሰፕት አንጻር ፋላሲ ማለት ምን ማለት ነው የሚለውን ነገር እንረዳለን። Fallacy is a logical defect or flaw in a reasoning process in an argument. በአንድ አርጊመንት ውስጥ ያለው ሎጂካል ዲፌክት በሪዝኒንግ ጊዜ የሚኖረን ሎጂካል ዲፌክት ወይም ሕጸጽ ፋላሲ ይባላል ማለት ነው። ይህ ሕጸጽ በሁለት መንገድ ሊከሰት ይችላል። ነምበር 1 ባድ ፎርም ኦፍ አን አርጊመንት እና ሁለተኛው ባድ ኦር ዲፌክት ኢን ኮንተንት ኦፍ ዘ ስቴትመንት። ይህ ማለት ምን ማለት ነው? አርጊመንቱ በያዘው ስትራክቸራሊ ጉድ ፎርም ሊኖረው ይገባል ብለን ከላይ እንደ ክራይቴሪያ እንዳወራን ይታወቃል። ከዛ የተነሳ ባድ ፎርሙ ወይም ባድ ስትራክቸር በአንድ አርጊመንት ውስጥ ከተከሰተ የአርጊመንት ፋላሺየስ ይሆናል። ሁለተኛው ደግሞ በውስጡ የያዘው ኮንተንት ኦፍ ስቴትመንት፣ በስቴትመንቱ ውስጥ ያለው ኮንተንት ወይም ይዘቱ ኢንፈረንሻል ሊንኩ በፕሪሚሲስ እና በኮንክሉዥን ወይም ፐርሚሲስ እና በፐርሚሲስ መካከል ያለው ኢንተራክሽን ወይም ሪዝኒንግ ፕሮሰስ ወይም ኤቪደንሱ ባድ ሲሆን በዛ ጊዜ ደግሞ ፋላሲ ሊከሰት ይችላል ማለት ነው። እነኚህ ሁለቱም ሁለት አይነት ፋላሲዎች እንዲኖሩ የሚያደርጉ ፋክተሮች ናቸው። በቀጣይ ስላይድ ላይ የምናይ ይሆናል ማለት ነው። ኦኬ ፋላሲ is also violation of standard argumentative rule or criteria. ስታንዳርድ የሆነ የአንድን አርጊመንት ሩልን ወይም ክራይቴሪያ ቫዮሌት ሲያደርግ ፋላሲ ነው እንላለን። ከላይ የተዘረዘሩ ሶስት ስታንዳርድ የሆኑ ሩሎች አሉ። እነሱን ቫዮሌት አድርጎ ከተገኘ it is fallacy ይባላል ማለት ነው። both deductive and inductive argument may contain fallacy. አንድ አርጊመንት ኢንዳክቲቭ እና ዲዳክቲቭ ተብሎ ለሁለት እንደሚከፈል አይተን ነበር። ስለዚህ በሁለቱም በዲዳክቲቭም ሆነ በኢንዳክቲቭ አርጊመንት ውስጥ ሊከሰት ይችላል ማለት ነው ይህ ፋላሲ። ምክንያቱም አርጊመንት ስለሆኑ በውስጣቸው ከላይ ያለውን ክራይቴሪያ ሳይዙ ሲቀሩና ቫዮሌት የሚያደርጉ ከሆነ ፋላሲ በውስጡ ዲቴክት ሊደረግ ይችላል። Okay, depending on the kind of the defect they contain, fallacy is classified into two. The first one is formal fallacy. This formal fallacy is a type of fallacy which is occur due to structural defect. Structural ወይም የፎርም ዲፌክት ሲኖር የሚፈጠር አይነት ፋላሲ ኦፍ ፎርማል ፋላሲ ብለን ልንጠራው እንችላለን ማለት ነው። This formal fallacy found only in deductive argument with identifiable form and easily identified by their form. ይህ ፎርማል ፋላሲ እንዲሁ በአቀማመጡ በፎርሙ በስትራክቸሩ እንዲሁ አይተን መለየት የምንችለው ታይፕ ኦፍ ፋላሲ ሲሆን በዲዳክቲቭ አርጊመንት ዊዝ ኢንቫሊድ ፎርም ከተገኘ ፎርሙ ኢንቫሊድ ሆኖ ከተገኘ ያ አርጊመንት ምን እንላለን ማለት ነው? ፎርማል ፋላሲ እንላለን። ዲዳክቲቭ አርጊመንት ምንድነው? It is an argument if a premises is true
ኮንክሉዥን መስት ቢ ትሩ መሆን አለበት የሚል አይነት አርጊመንት ማለት ነው። በአቀማመጡ ስናይ ወይም በሪዝኒንግ ፕሮሰሱ ስናይ ፐርሚሲሶቹ ትሩ ሆኖ ካገኘናቸው ኮንክሉዥኑ ማንዳቶሪ የግድ ትሩ ሆኖ ነው መምጣት ያለበት። ከዚህ የተነሳ ደዳክቲቭ አርጊመንት ልንል እንችላለን ማለት ነው። ግን ይሄን ፎርም ከሳተና ቫዮሌት አድርጎ ከመጣ ኢንቫሊድ ፎርም ስለሚኖረው ፋላሲ እንላለን። ፎርማል ፋላሲ በውስጡ ዲቴክት እናደርጋለን ማለት ነው። ኤግዛምፕል ኦል ታይገር አር አኒማል ኦል ማማር አር አኒማል ዜርፎር ኦል ታይገር አር ማማል ይላል። እዚህ ጋር ምንድነው ኮንክሉዥኑ ፎልስ ነው ሆኖ የመጣው። የመጀመሪያ የቀረበው ፕሪሚሲስ ግን ትሩ ነው። ኦል ታይገር አር አኒማል ይላል። ሁሉም ታይገሮች አኒማል ናቸው። ልክ ነው። ይሄ ኮምፕሊትሊ ትሩ ነው። ኦል ማማር አር አኒማል ይላል። ሁሉም አጥቢ የሆኑ ነገሮች አኒማሎች ናቸው። ዚስ ኢዝ ኦልሶ ኮምፕሊትሊ ትሩ። ዜርፎር ኦል ታይገር አር ማማል ይላል። ሁሉም አንበሳዎች አጥቢዎች ናቸው ይላል። ሁሉም ነብር አጥቢ ነው ይላል። ይህ ሀሳብ ምንድነው ማለት ነው? ኢንኮሬክት ከመሆኑ አንፃር ኢንቫሊድ የሆነ ፎርም ይዟል ማለት ነው። ደዳክቲቭ አርጊመንት ቢሆንም ኢንቫሊድ ፎርም ስላለው ፎርማል ፋላሲን በውስጡ ዲቴክት እናደርጋለን። ነምበር 2 is informal fallacy. Informal fallacy is a type of fallacy which is occur due to bad content. በውስጡ በያዘው ኮንተንት ነው ይሄንን ዲቴክት የምናደርገው። የኢንፎርማል ፋላሲ እንደ ፎርማል ፋላሲ በኢንስፔክሽን ብቻ ዝም ብሎ በማየት ብቻ የሚገኝ አይነት ፋላሲ ሳይሆን በውስጡ በያዘው ኮንተንት ብቻ ነው ይህንን ማግኘት የምንችለው። እሱንም የምናገኘው ኮንተንቱን ምን በማድረግ ማለት ነው? ዲቴይል አናሊሲስ ኦፍ ኮንተንት በማካሄድ ብቻ የምናገኘው አይነት ታይፕ ኦፍ ፋላሲ ኢንፎርማል ፋላሲ ማለት ነው። ኢት ኦከር ቦዝ ዲዳክቲቭ እና ኢንዳክቲቭ አርጊመንት ውስጥ ሊገኝ ይችላል። ኤግዛምፕል ስናይ ግልጽ ይሆንላችኋል ማለት ነው። ኦል ፋክተሪ አር ፕላንት ኦል ፕላንት አር ቲንግስ ዛት ኮንቴን ክሎሮፊል ዜርፎር ኦል ፋክተሪ አር ቲንግስ ዛት ኮንቴን ክሎሮፊል። እዚህ ጋር ፕላንት የሚለው ወርድ በሁለቱም ፐርሚሲሶች ውስጥ የገባበት አገባብ የተለያየ ሚኒንግ ያለው ነው ማለት ነው። የመጀመሪያ ላይ ኦል ፋክተሪያል ፕላንትስ ማለት ሁሉም ፋክተሪዎች መገንባታቸውን የሚያሳይልን ሀሳብ ሲሆን፣ ሁለተኛው ላይ የገባው ደግሞ ፕላንት የተባለው ሀሳብ ደግሞ ተክል መሆኑን እና ተክሎች ክሎሮፊል የተባለውን ግሪን ፒግመንት እንዲኖራቸው የሚያደርገውን ነገር የሚያወራልን ይሆናል። ከሁለቱ ፐርሚሲሶች አንጻር የሚሰጠው ኮንክሉዥን ሁለቱ ፐርሚሲሶች እርስ በርስ የማይስማሙ ከመሆናቸው አንጻር ለዚህ ሁለት ፐርሚሲሶች የሚሰጥልን ኮንክሉዥን ደግሞ ኦል ፋክተሪ አር ቲንግስ ዛት ኮንቴን ክሎሮፊል የሚለው ኮንክሉዥን ሂሰስ ያለበት ሆኖ እናገኘዋለን ማለት ነው። ምክንያቱም የመጣው ፕሪሚሲስ የሚያቀርብልን ኤቪደንስ ለኮንክሉዥኑ ምንም ግንኙነት የለውም ማለት ነው። ከዚህ የተነሳ ኢንፎርማል ፋላሲን ዲቴክት እናደርጋለን። ኦኬ ኢንፎርማል ፋላሲዎች በአምስት ይከፈላሉ። ይህ አምስቱም በውስጡ ሰብ ክላሶችን ይይዛል ማለት ነው። የመጀመሪያው ፋላሲ ኦፍ ሪሌቫንሲ ነው። ይህ ፋላሲ ኦፍ ሪሌቫንሲ የሚቀርበው ፐርሚሲስ ለኮንክሉዥን ሪሌቫንት ሳይሆን ሲቀር ፋላሲ ኦፍ ሪሌቫንሲ እንላለን። ፋላሲ ኦፍ ዊክ ኢንዳክሽን ማለት the premises is insufficient to conclusion የምናቀርበው ኤቪደንስ ሰፊሽንት ሳይሆን ሲቀር ዊክ ኢንዳክሽን እንላለን። ፐርሰምፕሽን ደግሞ the evidence which is የሚቀርበው ኤቪደንስ አሳምፕሽን ቤዝድ ሲሆን ፋላሲ ኦፍ ፐርሰምፕሽን ይሆናል። ፋላሲ ኦፍ አምቢጊቲ ደግሞ አምቢጊየስ የሆኑ ወርዶች እና ፕሪዞችን ኮንክሉዥን ከዛ ድሮ ሲደረግ አምቢጊቲ እንላለን። ግራማቲካል አናሎጂ ደግሞ ስትራክቸራሊ ሉክስ ጉድ አርጊመንት በት ሃዝ ባድ ኮንተንት ያለውን ደግሞ ግራማቲካል አናሎጂ ብለን ፋላሲ ኦፍ ግራማቲካል አናሎጂ ብለን በአምስት ክላስ ከፍለን እናያለን ማለት ነው። ፋላሲ ኦፍ ሪሌቫንሲ እና በውስጡ የያዙ ሀሳቦችን ከማየታችን በፊት ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ለማግኘትና ለመጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን እንሄዳለን። ፋላሲ ኦፍ ሪሌቫንሲ ቅድም ባወራሁት መሰረት የምናቀርበው ፐርሚሲስ ለኮንክሉዥን ሪሌቫንት ሳይሆን ሲቀር እና ኢሪሌቫንት ሲሆን ፋላሲ ኦፍ ሪሌቫንሲ እንላለን ማለት ነው።
የሚቀርበው ፕሪሚሲስ ሳይኮሎጂካሊ ሪሌቫንት ነው፣ ግን ሎጂካሊ ስታይ ኢሪሌቫንት የሆነና በፕሪሚሲስ እና በኮንክሉዥን መካከል ያለው ሪሌሽን ኢሞሽናል ሆኖ ስናገኘው ፋላሲ ኦፍ ሪሌቫንስ ይሆናል። ሰው ዚስ ፋላሲ ኦፍ ሪሌቫንስ በውስጡ 8 ክላሶች አሉት። አንደኛው አፒል ቱ ፎርስ የሚለው ይሆናል። ሁለተኛው አፒል ቱ ፒቲ ነው። ሶስተኛው አፒል ቱ ፒፕል። ይህ አፒል ቱ ፒፕል ደግሞ በውስጡ 3 ሰብ ክላሶችን ይይዛል። በአንድ ወገን ማጆሪቲ ቾይስ፣ ቫኒቲ፣ ሴሌብሪቲ ኦር ፐብሊክ ፊገር፣ ስኖበሪ፣ ስታተስ ኦር ፕሪቪሌጅን የሚያሳይልን ይሆናል ማለት ነው። ኦኬ አራተኛው ደግሞ ኤገነስት ደ ፐርሰን የሚል ሲሆን ኤገነስት ደ ፐርሰን በውስጡ ደግሞ እንደ አፒል ቱ ዘ ፒፕል 3 ክላስ ሰብ ክላሶች ይኖሩታል ማለት ነው። አድ ሆምነም አቢዩሲቭ፣ አድ ሆምነም ሰርከምስቴንሻል እና አድ ሆምነም ዩቱ ተብሎ ለሶስት ይከፈላል። አምስተኛው አክሲደንት ነው። ስድስተኛው ስትሮማን ነው። ሰባተኛው ሚሲንግ ዘ ፖይንት ነው። ስምንተኛው ሬድ ሄሪንግ ፋላሲ ነው። ስለዚህ እያንዳንዱን አንድ ባንድ የምናይ ይሆናል ማለት ነው። ኦኬ ነምበር 1 አፒል ቱ ፎርስ ኦር ስቲክ ፋላሲ። ስቲክ ፋላሲ የተባለው ለምንድን ነው? ዱላ መጠቀምን የሚያሳየን ታይፕ ኦፍ ፋላሲ ሲሆን ነው። አፒል ቱ ፎርስ ወይም ጉልበት ወይም ጡንቻ በመጠቀም የእኛን ሀሳብ የምናቀርብበት ሂደት ሲሆን በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፎርስ ኦር ስቲክ ፋላሲ ይባላል ማለት ነው። አን አርጊዌር ፖሴስ ኮንክሉዥን ባይ ኢምፕሎይንግ ትሪት ኦን ሊስነር ኦር ሪደር። ሀሳብ አቅራቢው ወይም አድማጩ ላይ ዛቻ በማሳደር አርጊዌሩ ከዛቻው የተነሳ ኮንክሉዥን ሲያቀርብ የሚፈጠር አይነት ፋላሲ አፒል ቱ ፎርስ ኦር ስቲክ ፋላሲ ይባላል ማለት ነው። and it always involves using ትሪት። ይሄን ትሪት ወይም ዛቻን ሁሌ ይጠቀማል። ይሄ ትሪት ደግሞ ፊዚካል ወይም ኤክስፕሊሲት ፎርስ እና ሳይኮሎጂካል ወይም ኢምፕሊሲት ፎርስ በመባል ይታወቃል ማለት ነው። but ትሪት is logically irrelevant to conclusion። ትሪት እንደ ኤቪደንስ ሲቀርብ ይሄ ለኮንክሉዥኑ ኢሪሌቫንት መሆኑን የሚያሳየን ሲሆን the first type of fallacy of relevance የሚያሳየን ሀሳብ ነው ማለት ነው። ኤግዛምፕል we can see number 2 child to playmate አለ Josie in the house is the best show on TV and if you don't believe it I am going to call my big brother over here and he is going to beat up you ይላል። እዚህ ጋር አንድ ልጅ አለ። ይሄ ልጅ ከጓደኞቹ ጋር የሚያወራውን ሀሳብ ነው እዚህ ጋር የሚያጠነጥነው። ይሄ ልጅ ምን ይላል? አንዱ ልጅ ምን ይላል ማለት ነው? ጆሲ ኢን ዘ ሃውስ የተባለው ፕሮግራም በቲቪ ላይ በጣም ቤስት ፕሮግራም ነው ይላል። ይህንን አምነህ የማትቀበል ከሆነ ትልቁን ብራዘሬን ልጥራውና መጥቶ ይመታሃል ወይም ይቀፈድዳል ወይም ፊዚካል የሆነ ትሪት ወይም ፊዚካል ፎርስ ኤክስፕሊሲት ፎርስ ያሳደርብሃል ብሎ ልጁን ሲዝት ወይም ትሪት ሲያደርግ እናያለን ማለት ነው። ሶ due to this fallacy is called appeal to force or stick fallacy በመባል ይታወቃል። ኦኬ ሶስተኛም አራተኛም ኤግዛምፕሎች የተዘረዘሩ ኤግዛምፕሎች አሉ። እናንተ በራሳችሁ እነኚህን ኤግዛምፕሎች እዩና ለእነኚህ ኤግዛምፕሎች መልስ መስጠት ትችላላችሁ። ሳይኮሎጂካል ነው ፊዚካል ነው የሚለውን ለራሳችሁ ገምግሙ ማለት ነው። ነምበር 2 appeal to pity. Appeal to pity is a type of fallacy which support the conclusion merely by evoking pity in one audience. So ባንድ ለአድማጩ ወይም ለታዳሚው ፒቲ ወይም የሚያሳዝን ሀሳብ በማቅረብ በምናቀርብበት ጊዜ እና በዛ ባቀረብነው በሚያሳዝነው ሀሳብ ላይ ዲፔንድ ሆነን ኮንክሉዥን ስንሰጥ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ፋላሲ ይባላል። If the arguer succeeds in evoking a strong feeling or pity, the listener may deceive to accept the conclusion without logical evidence. አንድ አርጁዌር ሀሳቡን ኢቮክ የሚያደርገው ስትሮንግ ፊሊንግ ኦፍ ፒቲ በጣም በሚያሳዝን ሁኔታ ከሆነ የሀሳቡ ሰሚ ደግሞ ያለ ሎጂካል ኤቪደንስ የሰውየውን የአርጁዌሩን ሀሳብ ይቀበላል ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ፋላሲ ይባላል። Okay, example. The headship position in the Department of Accounting should be given to Mr. Umar Abdullah. Umar has 6 hungry children to feed and his wife desperately needs an operation to save her eyesight.
የሆነ ዲፓርትመንት አካውንትመንት ዲፓርትመንት ውስጥ ሄድሺፕ ፖዚሽን አለ። ይህ ሄድሺፕ ፖዚሽን ለሚስተር ኡመር አብድላ ቢሰጥ አሪፍ ነው ብሎ አንዱ ሀሳብ ያቀርባል። ምክንያቱም ኡመር የተባለው ሰውዬ 6 ህፃን ልጆች አሉት። እነሱም መመገብ መቻል አለበት፣ ለእነሱም ማልበስ መቻል አለበት። እናም ደግሞ ሚስቱ አይኗ የታወረ ስለሆነ አይኗን ለማሳከም እና ደግሞ ለኦፕሬሽኑ በጣም ብዙ ብር ስለሚያስፈልገው ይህ ፖዚሽን ለሱ ያስፈልጋል ብሎ አሳዛኝ የሆነ ሀሳብ ወይም ፒቲንግ የሆነ ሀሳብ በማቅረብ የሚቀርብ አይነት ፋላሲ አፔል ቱ ፒቲ ፋላሲ ይሆናል ማለት ነው። ኦኬ there are argument from PT which are reasonable and plausible which is called argument compassion። ይህ ምንድነው ሀሳቡ ማለት ምንድነው? ኮምፓዥን ሲሆን ሪዞኔብል እና ፕላውዚብል ከመሆኑ አንፃር አርጊመንቱ ፒቲ ቢሆንም ፋላሽስ የማይሆንበት ሲቹዌሽን ይኖራል ማለት ነው። ኤግዛምፕል 20 children survive earthquake that kill most people in the village. These children lost their parents. They are out of school and home in the street. Unless we each of us contribute money, their life will be in danger and in the coming day we should help these children as much as we can ይላል። ሰው የመሬት መንቀጥቀጥ ይነሳና በተነሳው አደጋ 20 ህፃናቶች ብቻ ተርፈዋል። እነኚህ 20 ልጆች ብቻ ተርፈው ቤተሰቦቻቸው ግን በዛ አካባቢ ያሉ ሙሉ ሞተዋል። ከዛ እነኚህ 20 ልጆች ቤተሰቦቻቸውን አጥተዋል። ስኩል የላቸውም፣ ትምህርት ቤት አይገቡም፣ ቤት የሚኖራቸው ቤት የላቸውም፣ ጎዳና ተዳዳሪ ሆነዋል። ስለዚህ ለእነኚህ ሰዎች እኛ በምንችለው አቅም መኒ ኮንትሪቢዩት ማድረግ አለብን። አለበለዚያ የእነሱ ህይወት በቀጣይ በሚመጣው ጊዜያቶች ውስጥ በጣም ደንጀር ይሆናል ብሎ ሀሳብ በማቅረብ በሚያሳዝን ሁኔታ ሀሳቡን በሚያቀርብበት ጊዜ ይህ ኔን ፋላሲስ ሆኖ እናገኛለን ማለት ነው። ምክንያቱም እዚህ ጋር የተፈጠረው ነገር በጣም ምንድነው ማለት ነው ሪል የሆነ ነገር ነው። እዚህ ጋር ኮምፓሽንን የሚያሳየን ሀሳብ ከመሆኑ አንፃር ኔን አርጊመንታቲቭ ሆኖ እናገኛለን። አይ ሚን ኔን ፋላሲስ ሆኖ እናገኛለን ማለት ነው። ኦኬ the third one is appeal to people ይሆናል። አፒል ቱ ፒፕልን የምናየው በቀጣይ ቪዲዮአችን ይሆናል። የዛሬ ቪዲዮአችንን በዚህ እናበቃለን። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እና ኮፒ ሊንክ ማድረግ እንዳይረሳ። እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።